ላለፉት 3 ሳምንታት እንግዲህ ጸሎትን በተመለከተ ተከታታይ ትምህርቶችን እንሰማ ነበር። የመጀመሪያው ሳምንት ላይ በጸሎት ውስጥ በእግዚአብሔር ፊት መቆየት ምን ያህል አስፈላጊ እንደሆነ ቆይታችን ከምንም ነገር በላይ ኢምፖርታንት እንደሆነ አይተን ነበር። ሁለተኛው ሳምንት ላይ ስንጸልይ ያለ ማቋረጥ መጸለይ እንዳለብን ሞሪፕሰስ አድርገን አይተን ነበር። ሰይጣን እንድናቋርጥ የሚያደርገው ሰማያትን ለመዝጋት ሲፈልግ ነው። ስለዚህ ጸሎቶቻችን ያለ ማቋረጥ ሲጸልዩ የኦፕን ሄቨን የተከፈተ ሰማይ እንደተከፈተ ይቆያል። እግዚአብሔርን በህይወታችንም በአገልግሎታችንም በሁለመናችን ሊሰራ ያለውን ነገር ያለ ማቋረጥ እንዲያደርግ ነፃነት የሚሰጠው ያ እንደሆነ አይተን ነበር። ስለዚህ ያለ ማቋረጥ ለመጸለይ ደግሞ በመንፈስ መጸለይ ምን ያህል አስፈላጊ እንደሆነ አይተን ነበር። ለሁለት ከፍለን በአይምሮ አስተውለን የምንጸልየውን እንዴት ያለ ማቋረጥ በመንፈስ መጸለይ እንደምንችል አይተናል። ሁለተኛ ደግሞ መንፈስ ቅዱስ በተሞላን ጊዜ የልሳን ስጦታ ተሰጥቶናል። ስለዚህ በዛ የልሳን ስጦታ እንደ እግዚአብሔር ፈቃድ ያለ ማቋረጥ እንዴት መጸለይ እንደምንችል እነዚህን 3 ሐሳቦች አይተን ነበር። ላስት ዊክ እንግዲህ ብዙ ሰዎች መንፈስ ቅዱስ እንደተሞላቸው አውቃል። እስቲ በመንፈስ ቅዱስ የተሞላችሁ ላስት ዊክ እጆቻችሁን እስቲ ያሳዩ። ብድግ አድርጉት በደምብ እስቲ ላስት ዊክ የተሞላችሁ እግዚአብሔር የተመሰገነ ይሁን። እኔ የጸለይኩላቸው በሙሉ ተሞልተዋል እና በጣም የሚገርመው ኢንስታንት ነበር በሙሉ ይሞሉት እንጂ 2 ደቂቃ የሚጸልይ ካምስለኝ ለያንዳንዳቸው እና ያንዳንዳቸው እየተሞሉ በደንብ እየተናገሩ ነበር። ያንዳንዶችን ምስክርነት ሰምተናል። የሚያስገርም ምስክርነቶች ሰምተናል። እግዚአብሔር የተመሰገነ ይሁን። ዛሬላችሁ እናንተ ስትሞሉ እንዴት እንደነበረ በዚህ ብለን የጸለይንበት ማለት ነው። እንዳይጠፋብን የተጨነቅንበት እኔ የተሞላው ጊዜ መተኛት አልፈለኩኝም። ምክንያቱም ጠዋት ስነቃ የሚጠፋብኝ መሰለኝ። በጣም ደክሞኝ ኤግዞስትድ ሆኜ ነው የተነሳው። ጠዋት ስነሳ የመጀመሪያ ቼክ ያደረኩት ነገር ቢኖር አለ ይሄ ነገር ነበርና እግዚአብሔር ይመስገን ይሄው 30 ምናምን አመት አለ። አሁንም የሚጠፋ አይደለም። የልሳን ቢዩቲው ምንድነው? እያንዳንዱ በመንፈስ ቅዱስ የተሰጡን ስጦታዎች መንፈስ እንደፈቀደ ነው የሚሰራው። የፈውስ ስጦታ ቢሆን ተአምራት ማድረግ የእምነት ስጦታ ቢሆን መንፈስ እንደፈቀደ ብቻ ነው። የልሳን ግን እኔ እንደፈቀድኩ ነው። በፈለኩበት ሰዓት የፈለኩበት ቦታ ላይ መጸለይ እችላለሁ። what a gift! ያ ማለት ፐርፌክት የሆነውን የእግዚአብሔር ፈቃድ በመንፈስ ሆኜ በፈለኩት ሰዓት መጸለይ እችላለሁ። ስለዚህ በልሳን ጸልዩ ባካችሁ። ጸልዩ አብዝቼ ከሁላችሁ በላይ በልሳኖች ምን አደርጋለሁ አለ ጳውሎስ። ጸልያለሁ። በተለይ ግራ ሲገባችሁ፣ ሲጨንቃችሁ፣ መከራው ስታልፉ፣ ችግሩ ስታልፉ፣ አንዳንድ ልትወጡት የማትችሉት ነገሮች በህይወታችሁ ሲመጡ ጸልዩ በልሳን ዝም ብላችሁ እና እግዚአብሔር ቃልን እያሰባችሁ ዝም ብላችሁ ጸልዩ። እንደ እግዚአብሔር ፈቃድ ለዛ ሲቹዌሽን ምን እንደሚያስፈልግ ስለሚያውቅ መንፈስ ቅዱስ ያንን ነገር ሊያመጣ ይችላል። ብዙ ጊዜ በአገልጋዮች ላይ ዲፔንድ እናደርጋለን። ጥሩ ነው። ዛሬ የምንነጋገረው አንዱ እሱ ነው። የአግሪመንት ጸሎት በጣም አስፈላጊ ነው። ነገር ግን አገልጋዮች ሁሉ ጊዜ ከኛ ጋር ስለማይሆኑ በሌሉበት ጊዜ ከምንቸገር ሁሉ ጊዜ ከኛ ጋር ያለው መንፈስ ቅዱስን እሱን እያሰብን በልሳኖቻችን እንጸልይ። እግዚአብሔር እጅግ አድርጎ ይባርከናል። ሌላው ሳልጠቅስ ላላልፍ የምፈልገው ነገር በልሳን መጸለይ አንዱ የሚሰራው ስራ ምንድነው ብለናል? ራስን ምን እናደርጋለን? እናንጻለን። ስፒሪቹዋል ስትሬንግዝ ይሰጠናል። ውስጣዊውን ሰው ምን ያደርገዋል? ያጎለምሰዋል። ስለዚህ ስፒሪቹዋል ሴንሲቲቭነሳችን ምን ያደርገዋል? ይጨምረዋል ማለት ነው። ከሚታየው ዓለም ውጪ ያለው መንፈሳዊ ዓለም ዲዘርን የምናደርግበት አቅም ይኖረናል። በመንፈስ ማደግ የእግዚአብሔርን ቃል በማጥናታችን በመጸለያችን በቅዱሳን ህብረት ቤተክርስቲያን ስንመጣ ባይብል ስተዲ ስንካፈል ሰንዴ ክላስ እነዚህ ሁሉ ምንድነው የሚያደርጉት? ውስጣዊውን ሰው እየመገብን ያለነው። በየቀኑ እግዚአብሔርን ቃል ስናነብ በየቀኑ ስንጸልይ ውስጣዊ ሰው ያድጋል። ውስጣዊ ሰው በሚያድግበት ጊዜ ከናቹራል ዓለም ወጥተን መንፈሳዊን ዓለም እንድንረዳ እድል ይሰጠናል። ምክንያቱም ይሄ ውስጣዊ ሰው ሞር የሚገባው ስለምኑ ነው? ስለ ውጫዊ ዓለም ማለት ስለ መንፈሳዊ ዓለም ነው። ስለዚህ ነገሮች ስለነበሩትና ስላሉት ብቻ ሳይሆን ሊመጡ ስላሉት እንኳን ገና ሳይንስ ሊደርስበት የማይችለው ቴክኖሎጂ ሊደርስበት የማይችለው ነገን በእጁ የያዘው እግዚአብሔር ብቻ ስለሆነ ያንን ሚስጥር እንድንረዳ መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን ትርጓሜ እንድንሰጥ የሚረዳን ውስጣዊ ሰውነታችን ሲያድግ ነው። ስለዚህ ብዙ ሰዎች በእግዚአብሔር ቤት ረጅም ዓመት ኖረው ግን ጭንቅላታቸው አድጓል፣ ሄድ ኖሌጃቸው በጣም አድጓል፣ ግን መንፈሳቸው ስላላሳደጉት ምንድናቸው? ሴንሲቲቭ አይደለም ለመንፈሳዊ ነገር። መንፈሳዊ መልእክቶችን ማስተዋል አይችሉም። መገለጦችማ እግዚአብሔር ሲያልፍ ሴንስ አያደርጉም።
የእግዚአብሔር መንፈስ ሲንቀሳቀስ እግዚአብሔር ሲናገራቸው አስተውሉ ሰዎች በቃል ውስጥ ይናገራል በጸሎት ይናገራል በሁኔታ ውስጥ ይናገራል እግዚአብሔር በሁሉ ሁኔታ ውስጥ ይናገራል እየተናገረ ነው ያለው ግን አንድ ሕፃን ልጅ ብታወሩት አይሰማችሁም ማለት ጆሮ ስለሌለው አይደለም አይሰማችሁ ምን ስላልሆነ ነው ስላላደገ ነው ማደግ አዌርነስ መፍጠር የሚችለው ሰው ምን ሲሆን ነው ሲያድግ ነው ስለዚህ በመንፈሳዊ ሕይወታችንም ተወልደናል እንሰማለን ግን ማናስተውለው ለምንድነው ያ የውስጡ ሰው ምን አልሆነ ማላደገም ዊክነስ ሌላ ሰው ሲሰድባችሁ መልሳችሁ የምትሳደቡት ችግር ሲገጥማችሁ ሁሉ ጊዜ ኮምፕሌን የምታደርጉት ለምንድነው ጸባይ አይደለም ይሄ በርግጥ ጸባይም አለ ግን ጸባያችን እንዳይለወጥ የከለከለው ውስጣዊ ሰው ምን ስላልሆነ ነው አዎ በዚህ በውጫዊ ነገር ተጭኗል በቃ የውጫዊ ሰው ምን አድርጎታል ተጭኖታል ኮምፕሌን የምናደርገው ስራ ስንባረር ገንዘብ ስናጣ የተለያዩ ችግሮች ሲመጡ ካፋችን የሚወጣው ነገር የውስጣችንን የውስጠኛውን ሰው አለማደግ ምልክት ናቸው የስጥቅስ ልታውቅ ትችላለህ ልታገለግል ትችላለህ ልትሰብክ ትችላለህ ልትዘምት ትችላለህ ግን ውስጣዊ ሰው ላያድግ ይችላል ስለዚህ ውስጠኛው ሰው እንዲያድግ አብዝተን በልሳኖች ምን ማድረግ አለብን መጸለይ አለብን ፈርጣማዎች እንድንሆን ውስጠኛው ሰው ምን ሆነ አለበት በኃይል እንዲጠነክር ያስፈልጋል ያን ከሆነ ቤተክርስቲያን ጠንካራ ትሆናለች ሁሉ ጊዜ በቤተክርስቲያኑ ሲኖር ችግሮች ይነሳሉ ፕሮብሌሞች ይነሳሉ እነዛ ፕሮብሌሞች ለምንድነው ችግር ሆኖ በጣም ጎልቶ የሚታዩት because የብዙዎቻችን ህይወት መንፈሳዊውን ነገር መመርመር ስለማንችል ልክ እንዳለም ነው ምን ተረጉመው ትርጉሙ ባለማዊ ሜንታሊቲ ነው የምንንቀሳቀሰው ስለዚህ ችግሮቹን አሸንፈን በወጀቡ ላይ ከመራመድ ይልቅ ወጀቡ እኛን እንዲወጣን እናደርጋለን ስለዚህ ማቹር ያደረገ ማንነት ውስጣችን ሲኖር ሁሉ ጊዜ ምን ሆናለን ለእግዚአብሔር ስራ እንመቻለን ለእግዚአብሔር ሰዎች እንመቻለን ለእግዚአብሔር መንግስት መስፋት ምክንያቶች እንሆናለን ስለዚህ አጠገባቸው ያለውን ሰው ያዙትና ቁጭ ብሎ ቃል መስማትና መዘመር ብቻ በቂ አይደለም በውስጣዊ ሰውነት እደግ ጠንክር እግዚአብሔር በዛ ይባርክ በሉት ባረካችሁት ምን አለ አልሰማሁም አንድ ሰው አሜን ሲያሰማው ዘምብላችሁ ተቀበላችሁ እንጂ አሜን አላላችሁም ስለዚህ የዛሬው ትምህርቴ አንዱ ሲባርክ ተስማምተህ አሜን ማለት አሜን አዎ ስለዚህ ስለ አግሪመንት ፕሬየር ወይንም ደግሞ የኮርፖሬት ፕሬየር የመስማማት ጸሎት ስለሚባለው ነው ዛሬ የምናየው በርግጥ ብዙ ሰዓት መናገር አልችልም የባላት ስብሰባ ስላለ ማሳጠር አለብኝ ግን ኮር ፖይንቶችን ለማንሳት ሞክራለሁ ማቴዎስ ወንጌል ምዕራፍ 18 ላይ ሄዱና መቼም ስለ አንድነት ወይም የህብረት ጸሎት የስምምነት ጸሎት ሲነሳ ይሄ ጥቅስ የግዴታ መነሳት ስላለበት ሁላችንም ወደዛ እንሄዳለን የማቴዎስ ወንጌል ምዕራፍ 18 ቁጥር 15 እስከ 20 ድረስ አነባዋለሁ በጌታ ስም እስቲ እናንተም በደንብ እንድትሰሙ ቆሙና ለእግዚአብሔር ቃልም ክብር ይሄንን ክፍል አንብበን አጭር ጸሎት እናደርጋለን እሺ መጽሐፍ ቅዱስ ያልያዘ ሰው ጀርባውን ያዝ አድርጉትና እግዚአብሔር ይባርክ የሚቀጥለው ሳምንት ግን ይዘን እንድትመጣ በሉት ያልያዘ ካለ ችግር የለም እሺ ምንድነው የሚለው ወንድምህ ቢበድልህ ማን ቢበድልህ ጠላት ነው የሚለው የጎረቤት ሰው ነው የሚለው ማን ወንድሞች ይበድላሉ ለካ ወንድምህ ምን ቢያደርግ ቢበድልህ ሄደህ አንተና እሱ ብቻችሁን ሆናችሁ ውቀሰው ቢሰማ ወንድምህን ገንዘብ አደረግከው ባይሰማ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ካንተ ጋር አውሰድ እነርሱንም ባይሰማ ለቤተክርስቲያን ንገራት ደግሞም ቤተክርስቲያንን ባይሰማ እንደ አረመኔ እንደ ቀራጭ ይሁንልህ እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ምን ቢሆኑ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁ ይላል ማርቆስ ወንጌል ላይ እንዴ ትሄዱ ፈልጋለሁ ማርቆስ ወንጌል
ምዕራፍ 11 ምዕራፍ 11 ከቁጥር 20 ጀምሮ አነባዋለሁ። የምፈልገው ሐሳብ ግን ከ25 ጀምሮ ያለው ነው። ማለዳ ሲያልፉ በለሲቱ ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡም ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁ እመኑ ይሆንላችኋል። the power of faith በእምነት ብንጸልይ ይሆናል ነው የሚለው። ግን ቁጥር 25 ላይ ይላል ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ ማንም በሉ አንድ ጊዜ ይሄ ምዕራፍ 18 ቁጥር 25 ላይ ቀደም ማቴዎስ ወንጌል ስናነብ ማብ ይወድልህ ነው ያለው። ስለዚህ ማንም ማንንም ኢንክሉድ ያደርጋል። ወንድሞች አጠገብ ያለውን ሁሉ ኢንክሉድ ያደርጋል ማለት ነው። ስለዚህ ምን ይላል? በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዳላችሁ በማንም ላይ አንዳች ቢኖራችሁ 3 4 5 አይደለም ስንት አንድም ነገር እንኳን ቢኖራችሁ ምን በሉት? ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። አጭር ጸሎት እናደርጋለን። እግዚአብሔር ሆይ ይህ ቃል ያንተ እንጂ ሰው አይደለምና ቃልህን አንተ ተናገረን። የዚህ ቃል ጸሐፊ ደራሲ አስተማሪም አንተ ነህና መንፈስ ቅዱስ ሆይ መድረኩን ቦታውን ጊዜውን ህዝብህን ሁሉ ላንተ እንሰጣለን። ደምህ ይሸፍነን ጌታ ሆይ። ክቡር ስምህ በመካከላችን ከፍ ይበል። እንደ ቃልህ ከሁለት በላይ ተሰብስበናለን። አንተ በዚህ እንዳለህ እናውቃለን። ስለዚህ ጌታ ሆይ አንተ ደግሞ እንድትናገረን ጆሮቻችን እንድትከፍታቸው የማስተዋል የጥበብ የእውቀት መንፈስ የመገለጥ መንፈስ ለኔና ለዚህ ጉባኤ እንዲለቀቅ እንጸልያለን። እናንተ ሰማያት ሆይ ተቀደዱ፣ ጠልንም በእኛ ላይ አዝንቡ በኢየሱስ ስም። በአየር ላይ ያሉ የሚቋቋሙ በምድር ላይ በዚህም ስፍራ ላይ ሊቀመጡ የሚወዱ የጨለማ ኃይላት ሁሉ በኢየሱስ ስም ይበተኑ። አሁን በአንድ መንገድ ይመጡባል በሰባት መንገድ ደግሞ ይበተናሉ ተብሎ እንደተጻፈ ትበተኑ ዘንድ እናዛለን። በኢየሱስ ስም እናዛችኋለን። ከእግዚአብሔር ዘንድ የሆነው ዕውቀት ነፃ እንዳያወጣን እንዳይለውጠንም ሰምተን እንድንሄድ ፊታችንን በመስታወት አይቶ እንደሚሄድ ሰው እንድንሆን ሊያደርግ የሚወድ ሁሉ የጨለማው የክፋት አሰራር ድንዛዜን እንቅልፍን ድካምን የሚልኩ ኃይላት ሁሉ በኢየሱስ ስም ይወጉ። አሁን እግዚአብሔር ሆይ በነቃ መንፈስና አእምሮ ቃልህን እንድንሰማ እርዳን በኢየሱስ ስም አሜን። በመዝሙር 133 ላይ በጣም የታወቀ ጥቅስ አለ ብዙዎቻችን የምናውቀው። እሱ ምንድነው? ወንድሞች በህብረት ቢቀመጡ እነሆ መልካም ነው። እንደገና ምንድነው የሚለው? ያማረ ነው ይላል። ስለዚህ ሁሉ ጊዜ በህብረት ውስጥ መልካም ነገርና ውበት አለ። በህብረት ውስጥ ሁሉ ጊዜ እግዚአብሔር የሚለቀው መልካም ነገር አለ፣ ደግሞ የሚያስቀምጠው ውበት አለ። ከዛ ቁጥር 3 ላይ ወደታች ወረዳችሁ ብትመለከቱ ወንድሞች በህብረት በሚቀመጡበት የእንግሊዘኛው ሐሳብ በሃርመኒ ቢቀመጡ ነው የሚለው። ዝም ብለው ቢቀመጡ ሳይሆን በሃርመኒ። እንግዲህ ሃርመኒ ምን እንደምትሉት አላቅም። አማርኛ ከመስማማት ያለፈ ነው። ሃርመኒ አንዱ ሌላውን ማግኒፋይ የሚያደርግበት ውህደት ነው። ከዚህ በፊት እንዳስተማርኩት እዚህ ይለኛል ሙዚቃ የምታውቁ ኖሮ ብዙዎቻችሁ በደንብ ይገባችሁ ነበር። የሲ ኮርድ ብትይዙ ኢና ጂን ስትነኩ ኢና ጂ ድምጻቸው አይሰማም፣ ግን ይሰማል። ግን የሚያጎሉት ምን ነው? ሲን ኮርድ ነው። ስለዚህ ሃርመኒ የምንለው አንዱን ነገር ለማጉላት ሌሎቹ ሳውንድ ሲያረጉ ማለት ነው። በሃርመኒ ቢቀመጡ ስላንዱ ፐርፐስ ስላንዱ ዓላማ ስላንዱ ነገር ቢስማሙ ሃርሞናይዝድ ቢሆኑ በዛውስ ምን አለ ይላል? ውበት አለ። በዛውስ ምን አለ? መልካም ነገር አለ ይላል። ከዛ ምን ይላል? ወደታች ወረድ ብሎ እግዚአብሔር ይላል በዛ ቦታ ላይ ምን ባለበት? ሃርመኒ ባለበት፣ ውህደት ባለበት፣ መስማማት ባለበት ቦታ ላይ በረከትንም ህይወትንም አዟል ይላል። ይሲ በረከትና ህይወት
በተለይ ለአዲስ ኪዳን ክርስቲያኖች ኦሬዲ የታዘዘና የተሰጠ ነገር ነው። it's given የምንፈልገው የምናሳድደው ነገር አይደለም። ልናሳድደው ልንፈልገው የሚገባ ነገር ቢኖር ምንድነው? ህብረትንና ምንን አንድነትን ነው። ሃርሞናይዝድ መሆን ላይ ነው። እዛ ላይ ሃርሞኒ መፍጠር ብንችል ኦሬዲ እግዚአብሔር በዛ ህብረት ውስጥ ያስቀመጠው ውበትና ምን አለ? መልካም ነገር አለ። እዛ ቦታ ላይ እግዚአብሔር በረከትንም ህይወትንም አዟል ይላል። ስለዚህ በረከትና ህይወትን የፈለገ ሰው ምንድነው ማድረግ ያለበት? ወደ ህብረት ነው መምጣት ያለበት። ወደ ዩኒቲ ውስጥ ነው መግባት ያለበት። ራሱን ሃርሞናይዝድ አድርጎ ከአካሉ ጋር መግባት አለበት። አንዳንድ ሰዎች አሉ እንጂ የሉም፣ ቢኖሩም ደግሞ ሃርሞኒ አይፈጥሩም። ስለዚህ ሁሉ ጊዜ ያ ሃርሞኒ በሌለበት ቦታ ላይ እግዚአብሔር በረከቱን ህይወቱንም ሊያዝ አይችልም። ስለዚህ አሁን እንደ ቤተክርስቲያን ስንቀመጥ በረከትም ህይወትም የሚያመጣልን እዚህ ቸርች መምጣትና ፕሮግራም መካፈላችን አይደለም፣ ሃርሞኒ መፍጠራችን ነው። እየሰማችሁ ነው? በሃርሞኒ ነው መቀመጥ ያለብን። አንዱ ሌላውን ዲስተርብ ሳያደርግ፣ አንዱ ሌላውን ማግኒፋይ ያደርግ፣ ከሁሉ በላይ ደግሞ ኢየሱስን ማግኒፋይ ለማድረግ ከፍ እንዲል ስለሱ ጉዳይ ሁላችን ሃርሞኒ ፈጥረን ድምጽ ስናሰማ ማለት ነው። ኑሯችንም ህይወታችንም አገልግሎታችን እሱን ለማጉላት ሲሆን then እዛ ቦታ ላይ እግዚአብሔር ምን አዟል? በረከትንና ህይወትን አዟል ብሎ ይናገራል። በጣም ይገርማል። በዘዳግም ላይ አንድ የተጻፈ ቃል አለ ብዙ ጊዜ የምንጠቅሰው በጸሎታችን ላይ ምዕራፍ 32 ቁጥር 30 ላይ ሄዳችሁ ብትመለከቱ አንዱ ሺህ ያሳድዳል፣ ሁለቱ ደግሞ 10,000 ያሳድዳል። ፕሊስ ስሙኝ ባካችሁ። አንዱ ስንት ያሳድዳል? ሺህ ያሳድዳል። ይኸውላችሁ አንድ ነገር አስተውሉ። በእግዚአብሔር መንግስት ላይ ኢንዲቪጁዋሊ እኔ ማሳደድ የምችለው 1,000 ብቻ ነው። ከ1,000 በላይ ጠላት መምታት አልችልም። ሊሚት አለኝ። የፈለኩ ያለ ተቀባው ይሆን የፈለኩ ተአምርም ሰራ እግዚአብሔር እጅ በላይ ላይ ይምጣ የፈለኩ እግዚአብሔር ጋር ቅርብ ልሆን ሊሚት አለኝ። ስንት ነው ማሳደደው? 1,000 ነው። እግዚአብሔር አውቆ ነው ይሄን ያደረገው። ግን ሃይሌን ማክሲማይዝ ማድረግ ስፈልግ ምንድነው ማድረገው? ከሌላው ጋራ ምን አደርጋለሁ? the moment ከሌላው ጋራ በሃርሞኒ ዩኒቲ ስትፈጥር ከ1,000 ዘለ 2,000 አይደለም የምትሆነው። ምን ያደርገዋል? የእግዚአብሔር ሂሳብ እኮ ነው አይደል? 1,000 እና 1,000 ሲደመር ስንት ነው ወኛ? እግዚአብሔር ላይ ግን የሃርሞኒ የዩኒቲ የአግሪመንትን ፓወር ሲናገር the moment ስንያያዝ ምን ይሆናል መሰላችሁ? ፓወራችን ከ1,000 ወደ 10,000 ይሄዳል። እኔ እንደዚህ ነው ማስበው። ቮልቴጅ ይሄ ታውቃላችኋል? የኤሌክትሪክ ቮልቴጅ 1,000 ቮልቴጅ መልቀቅ የሚችል ሰው ከሌላው ጋር ሲያያዝ የሚፈጥረው ፓወር ምን አይነት ነው? 10,000ውን እንግዲህ ሲለቀው ምን አይነት ፓወር ፕሮዲስ ማድረግ እንደሚችል ማሰብ ትችላላችሁ። the moment you agree ይሄን ሚስጥር ስሙኝ ባካችሁ። የብዙዎቻችን መንፈሳዊ ይሆን ሲመስለን ችግሮቻችንን ለግላችን ይዘን ነው የምንጸልየው። እንጾማለን፣ እንጸልያለን፣ ምንም ብንለው አይፈታም ነገሩ። ምናረገው በእግዚአብሔር ቃል የተጻፉትን ነገሮች ሁሉ ህጉን ፈጽመን እንጸልያለን፣ ግን ምን አይሆንም? መልስ አይመጣም። ብንለው አይሆንም። ለምን መሰላችሁ? ይሄ ጉዳይ የገጠመ ሰራዊት 1,000 አይደለም፣ ከ1,000 በላይ ነው። ይገባችኋል? ከ1,000 በላይ ለሆነው ሰልፍ በ1,000 ልትገጥመው አትችልም። ጌታ ኢየሱስ ሲናገር ማንንም ወደ ጦርነት ሲሄድ የሚገጥመውን ሰራዊት ምን ያደርጋል ነው የሚለው። መጀመሪያ ይችለውና አይችለው እንደሆነ መጀመሪያ የማይመዝን ማን ነው ይላል። እንደማይችል ካወቀ ከዛ በኋላ ምን ማድረግ አለበት? የራሱን ሌላ ስትራቴጂ ማውጣት አለበት አለ እኮ ጌታ አይደል እንዴ? ልክ እንደዚህ ሁሉ በህይወት ላይ ሞክረን ሲያቀተን አንድ ነገር አለ ማለት ነው። ይሄ የገጠመን ሰራዊት ከምን በላይ ነው? ከ1,000 በላይ ነው። ስለዚህ ምን አደርጋለሁ ማለት ነው? መጣና ከወንድም ዮሐንስ ጋር እጅ ለእጅ እያያዛለሁ። እኔ እጅ ለእጅ ያያይዛለሁ። ብዙ ጊዜ ጸሎት ስመራ መጨረሻው ላይ እጅ ለእጅ ያያይዛለሁ። ለምን? ሁሉ ጊዜ ምንድነው በአይምሮአችን ውስጥ ፒክቸር ሲኖር ጥሩ ነው። በልቤ መያያዜን አንዱ ማሳየው በምን ሲያያዝ ነው? ልብ ለልብ እንደተያያዝን ታውቃላችሁ። 5,000 ሰራዊት ገጥሞኝ ቢሆን the moment ከሱ ጋር አግሪ ሳደርግ ምን እንደማደርገው 10,000ውን ቮልቴጅ ነው የምለቀው። ለአንድ ዓመት ጸልዬ ያልተመለሰልኝ መልስ በአንድ ደቂቃ ሊመለስ ይችላል። ምንም አይደለም። ሚስጥሩ ምንድነው? 1,000 ሁለቱ ስንት ነው? the moment you agree ከሱ ጋራ ከሌላ ወንድም ጋራ ስትስማማ የምትለቀው ፓወር የገጠመን ሰራዊት ዲስትሮይ ያደርገዋል፣ ይመታዋል። የብዙዎቻችን ችግር ያልተፈታው መስማማትን ስላለመድን ነው። መንፈሳዊነት ይመስለናል ለግላችን ይዘን እቺ
እንደዚህ በራሴ ካልጣልኳት ብለ አንዳንዱን አጥለው እንድትጥለው ካስፈለገ ምን ያስፈልጋል ታውቃላችሁ በጣም አሜዝ የሚያደርገኝ ነው ታውቃላችሁ በጣም ከሚገርም በጣም ደካማ ከተባለው ክርስቲያን እንኳን ጋራ the moment agreement ፈጥረ ስትጸልይ ያልፋል እግዚአብሔር ፓወር ምንድነው አንዱ ሺህ ሁለት መሆን ስትጀምር 10 ሺውን ትለቃለህ እንግዲህ ኢማጂን ይሄ ሁሉ ጉባኤ ቢስማማ ሀገር አንቀንቅም እንደኛ እናንተ ምን ነካችሁ ምንድነው እንዳንቀንቅ ያደረገን ይሲ ኢንዲቪጁዋል የሆነ ኢንትረስት አለን ሰይጣን የሚያስቀምጠው ስለዚህ ጌታ ምን አለ ማቴዎስ ወንጌል ምዕራፍ 16 ላይ ስሙኝ ባካችሁ ማቴዎስ ወንጌል ምዕራፍ 16 ላይ የገሃነምን ደጅ ማፍረስ ፈልጋለሁ አለ አጀንዳው ምንድነው የገሃነምን ደጅ ማድረግ ነው ማፍረስ ነው ኢቭን የሞትን ዋጋ ከፍሎ የኃጢአትን ዋጋ ከፍሎ ከሞተ በኋላ ዓላማዬ አንድ ነው አለ ምክንያቱም የዲያብሎስን ስራ ሊያፈርስ ነው ጌታ የመጣው እሱ እንዲፈርስ ፈልጋለሁ የገሃነም ደጅ እንዲዘጋ ነው ዓላማዬ አለ ስለዚህ ምን አደርጋለሁ አለ ቤተ ክርስቲያኔን ምን አደርጋለሁ እኔና እናንተ ሌሎች የግል አጀንዳዎቻችንን ሁሉ ትተን ማለት ነው ኢንተረስቶቻችንን ልዩነቶቻችንን ሁሉ ትተን in agreement in harmony መቆም ብንችል ታውቃላችሁ ምን እንደምናስብ የገሃነምን ደጅ ፎርሱን ማቆም እንችላለን ፓወር ስለሌለን አይደለም ፓወራችንን ግን አላያያዝ ነው